ሰላም ጤና ይስጥልኝ። ውድና ተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። አብርሽ እንግዲህ ታሟል በጣም ማለት ነው። እንደውም ደግሞ ሩታዬ እንግዲህ ደብዳቤውን ጽፋላት ወይም ደግሞ ሊካላት ነው ማለት ነው። እኔ የምላችሁ አብርሽና ሩታ ምንድን ነው የያዛችሁ? እንደዚህ መሀላችሁ ምን አለ? ምን ሰይጣን ገብቶ ነው እንደዚህ መሀላችሁ ህይወታችሁን እንደዚህ ፍቅራችሁን እንደዚህ የሚበጠብጠው? ምን አይነት ሰይጣን ቢሆን ነው ማለት ነው? እውነቴን እኮ ነው የምላችሁ እንዴ። በቀደም ለታ ሩታዬ አርግዛለች በደስታ እየሳማት ምን እያላት ነበረ። ዛሬ ደግሞ እሱም ታሞ እሷም እንግዲህ ከቤት ወጥታ እንደሄደች ነው የሚያወሩት ማለት ነው። ግን ይሄ ነገር ጨዋታ ነው ወይስ ምንድን ነው? እኛ ከእናንተ ምንስ እንማራለን እስካሁን እንዴ? ከዚህ በፊት ደህና ደረስ ኦኬ ፍቅርን አየን ምናምን ነገር ግን በቃ አለ አይደለ መቀጠል አለባችሁ ከዛ እንጂ እና እንደዚህ መሆን የለባችሁ እላለሁ ማለት ነው። ውድ ሀገሬ ልጆች እኔ ሀሳቤን ነው ሩታና አብርሽ እኔ እንዲለያዩ አልፈልግም። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ነገር ግን በቃ ይበቃል። እዚህ ላይ ድራማም ከሆነ ሩታ ማት ጉዳት ነው ማለት ነው አብርሽ ማለት ነው። ሰው ጥሩ አይደለም። በዛ ላይ እርጉዝ ነኝ አለች እንግዲህ ሩታ። ስለዚህ እርግዝናው ነው እንዴ እንደዚህ የሚያረጋው? እስቲ አርግዛችሁ ያወቃችሁ ሴቶች እስቲ ምን ኮሜንት ላይ አስቀምጡልኝ እንዴ። ይሄ አሳሰበኝ እኮ ለወደፊት ለማግባት ራሱ እንዴ አረግዝኩ እንደዚህ እንጨነጫለሁ ብዬ ሰው የኛ ሰው በህይወት እያለን ጎን ለጎን አጠገብ ለአጠገብ መሆን አለባችሁ እላለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አብርሽ ፈጣሪ ይማረህ።